መጨነቅ አለብን ለመኖር ወይንስ ማሰብ አለብን? በአንድ አካባቢ የሚኖሩ እናትና ልጅ ነበሩ። ከዕለታት በአንዱ ቀን እናት በከባድ ትታመምና ይሄ ልጅ ለእናቱ መድኃኒት ለመግዛት ከአንድ ቦታ ወደ አንድ ቦታ ይሄዳል። በሚሄድበትም ቦታ ባህርን አቋርጦ ስለነበር የሚሄደው በሚሄድበት ጀልባ ላይ ትልቅ አውሎ ንፋስ ይነሳና እጅግ ከባድ ዝናብ እየዘነበ ነበር። አውሎ ንፋሱ በጣም ውሃውን ያናውጠው ነበር። ይህ ብላቴና የነበረበት ጀልባ በጣም ትናወጣለች። ጀልባው እጅግ ሳይታወቅ ከባድ ንፋስ ይመታትና ይሄ ሰው ይጮሃል፣ አምላኬ ሆይ አድነኝ እያለ ይሄ ብላቴና ይጮሃል። ሌሎቹም ወደ አምላካቸው ይጮሃሉ። መርከቧ ተሰባብራ ድንገት ያ ልጅ ራሱን ከውሃ ዳር ያገኘው። ከውሃ ዳር ራሱን ሲያገኘው እዛ ቦታ ላይ ማንም ሰው አልነበርም። ራሱን ብቻውን ነበር ያገኘው። ደነገጠ፣ አለቀሰ። የሚረዳው ሰው ለማግኘት ፈለገ፣ ሮጠ። ማንም የሚረዳው ሰው የለም። አለቀሰ፣ በጣም አዘነ። አምላኬ ሆይ እናቴ መድኃኒት መግዛት ሲጠበቅብኝ የተፈጠረውን ነገር ታውቃለህ፣ በዚህ ውስጥ ልትረዳኝ እንዴት አልቻልክም? ዝም አልከኝ ብሎ ያዝናል። ከዛ የሚረዳው ሰው ስለሌለ አካባቢውን ይመለከታል። ከውሃው አካባቢ ትንሽዬ ጫካ አለ። ከዛ አካባቢ ጋር ያለውን ነገሮች ሰብስቦ መጠለያ አይነት ነገርን ይሰራል። ከቀን ወደ ቀን እጅግ ያለውን አትሞስፌር በመልመድ አሳ ከውሃ ውስጥ እያወጣ ይበላል። የኮኮናት ፍሬ ከአለበት ቦታ ላይ እያነሳ ይመገባል። ይህንን ሁል ጊዜ ዕለት በዕለት እያደረገ ሀሳቡ ጭንቀቱ እጅግ ይበዛል። ይጸልያል፣ አምላኩን ይጠይቃል። የሚመገበው ምግብ በጣም ስለለመደው ውስጥ የሆኑ ነገሮች ጫካ ውስጥ ሊገኙ ይችላሉ ብሎ ጫካ ውስጥ ቀስ እያለ ብዙ መንገዶችን ተጉዞ አንዳንድ ነገሮችን ይፈልጋል። ፈላልጎ ከጨረሰ በኋላ ወዳለበት ቦታ ቀስ እያለ እየተጓዘ ይመጣል። እየተጓዘ ተመልሶ ሲመጣ እጅግ ከባድ ንፋስ ተነስቶ አቀጣጥሎት የሄደው እሳት ቤቱን እንዳለ አቃጥሎት ቦታው በእሳት ተቃጥሎ ይጠብቀዋል። እጅግ በጣም በብዙ ምሬት ውስጥ ሆኖ እዚህ መምጣቴ ሳይቀር እዚህ መሆኔ ሳይቀር ድጋሚ በእሳት ቤቴን አቃጠልከው፣ ልትረዳኝ ልታግዘኝ ሲገባ እችን አሁን እዚች አካባቢ ላይ የሰራዋትን ቤት መኖር እንድችል እንኳን እንዴት ማድረግ አቃተ? ጨካኝ ነው ብሎ አምላኩን ተሳደበ፣ ተማረረ፣ አኮረፈ። በጣም አዝኗል። ስሜቱ በጣም ተጎድቷል። መሸ። እንደምንም አንዱ ዛፍ ስር ተጠግቶ ተኛ። እሳቱ እየተቃጠለ ስለነበረ ሌላውን ዛፎች እንዳያጠፉ በውሃ አደፋፍቶት ስለነበረ ጭሱ እጅግ ወደ ላይ በጣም ይወጣ ነበር። ግን አሁንም ምን በህይወቱ ላይ እንደሚፈጠር ይህ ልጅ አያውቅም ነበር። በአምላኩ ግን በጣም ተማሮ ነበር። ከዛ አድሮ ተነሳ። ምንም ነገር የለም። በማግስቱ ውሎውን አሁንም አሳ በመሰብሰብ ቤቱን ለማስተካከል እየሞከረ ዋለ። ከዛ ልክ ወደ ጠዋት አካባቢ ላይ ድንገት የትልቅ የመርከብ ድምፅ ይሰማል። ምን ሆኖ ምንድን ነው ብሎ ደንግጦ ተነስቶ ወደዛ ወደ መርከቡ ወዳለበት ቦታ ፈጥኖ መጠጋት ጀመረ። መርከቡም ወደሱ መጣ። ከዛ እርዳታ እንደሚፈልግ እየጮኸ ሲነግራቸው እነሱም ወደሱ እየመጡ እንደሆነ ይነግሩታል። በጣም እጅግ በብዙ አይነት ስሜት በደስታ ውስጥም በመደንገጥ ውስጥም ሆኖ ይህንን መርከብ ይጠብቃል። ከዛ መርከቡ ወደሱ ከቀረበ በኋላ መርከቡ ላይ ወጥቶ ጉዞን ይቀጥላል። እንዴት ወደዚህ ቦታ ልትመጡ ቻላችሁ ብሎ ይጠይቃቸዋል። እኛ ትላንትና ጭስ ተመልክተን ነበር እና ሰዎች ወደዛ አካባቢ ይኖራሉ ብለን ከጓደኛዬ ጋር ተነጋግረን ሰዎች ካሉ ለመርዳት ብለን የመጣ ነው። አንተም የእርዳታ ጭስ እንዳጨስክ ገብቶን ነው የመጣ ነው አሉ። ኧረ እኔ አይደለሁኝም፣ እኔ በአጋጣሚ እንደዚህ አይነት ነገር ገጥሞኝ ብሎ የመጣውን አመጣጥ እንዳለ ሁሉንም ነገር ይነግራቸዋል። እጅግ በጣም ተገርሞ የፈጣሪ ስራ ሊሆን ይችላል፣ ለማንኛውም እንኳን አንተ በሰላም ተረፍክ ይሉታል። እሱም አንድ ጥያቄ ይጠይቃቸዋል። እባካችሁ እጃችሁ ላይ ስልክ ካለ እናቴ ጋር ልደውልና ምን ላይ እንዳለች ልጠይቅ። ብዙ ቀናቶችን ከቤት ከራኩኝ ብዙ ቀናቶች ሆኖኛል። እናቴ በምን ነገር ውስጥ እንዳለች እንኳን አላቅም። ያው የገጠመኝን ነገር ነግሬያችኋለሁ ሲሉ ችግር የለም ብሎ ስልካቸውን ይሰጡታል። እናቱ ጋር ይደውልና ለእናቱ የደረሰበትን ነገር ቀን በቀን ያሳለፋቸውን ነገሮች ሁሉ በእንባ ተሞልቶ ይነግራታል። እናቱም አንተ ብቻ ትረፍልኝ እንጂ እኔ ደህና ሆኛለሁ ናልኝ ትለዋለች። እነዛ የመርከብ ባለቤቶች አይተው አዘኑለት። አንድ ስራ ብንሰጥህ ከኛ ጋር አብረህ ልትሰራ ትችላለህ ወይ? እኛ አንተ ያለህበት አካባቢ የምንኖር ነን እና የምንኖረውም በዚህ በመርከቡ አካባቢ የአደጋ ጊዜ እንደዚሁም ደግሞ የተለያዩ አሳዎችን እያወጣን ደግሞ ለአካባቢው ሰው እንሸጣለን እና ከኛ ጋር አብረህ ብትሰራ ብዙ ጥቅሞችን ታገኛለህ፣ ህይወትህንም መምራት ትችላለህ።
ምን ይመስላል ብሎ ይጠይቁታል። ልጁም ካለበት ችግር የተነሳ ቤተሰቡንም ለማስተዳደር ካለበት ፍላጎት የተነሳ በደስታ ሀሳቡን ተቀብሏቸው በሰላም ተሰነባብተው ወደ ቤቱ ገባ። እናት ልጅን ስታይ በጣም ተደሰተች፣ አመሰገኑ ፈጣሪያቸውንም። ከዛ ስራውን ጀመረ። በዛ ስራ ቤተሰቦቹን ማስተዳደር ጀመረ። ልጆች ወለደ። ቤቱን ሁሉ ብዙ ነገሩን ማስተካከል ጀመረ። አንዳንድ ጊዜ በህይወታችን ላይ የሚመጡ ነገሮች እኛ የምንጋፈጣቸው አይደሉም። እኛ ከባድ መስለው የታዩን በፈጣሪ አይን ቀላል ናቸው። ግን ፈጣሪ እኛ ላይ ያለውን አቅም፣ ተስፋ፣ ኃይል እስኪረዳ ድረስ ግን የምናልፍበትን መንገድ መታገስ አለብን። በህይወታችን ውስጥ ብዙ ጊዜ ተጨንቀናል። በህይወታችን ውስጥ ብዙ ጊዜ ብዙ ነገሮችን አድርገናል። እስቲ አሁን ደግሞ እኛ አቁመን ለፈጣሪ እድሉን ደግሞ መስጠት ብንችል። ይሄ ልጅ የመጣበት የህይወትን መንገድ ተመልከቱት። እናቱ ታማበት ከቤት ወጣ። ነገሮች እንዳሰበው አልሆነም። እዛም በሄደበት ቦታ ደግሞ ነገሮች ምቹ አልነበሩበትም። ግን የሚያልፍበትን እያንዳንዱ መንገዶች ግን ፈጣሪ ይመለከት ነበር። ነገሮቹ ያቆሙበት ሳይሆን ነገሮቹ መጨረሻ ያለባቸውን አይነት መንገድ ሊያስይዞ ይፈልግ ነበር። ስለዚህ ይህ ሰው በሄደበት የህይወት መንገድ በእያንዳንዱ መሃል ፈጣሪ ከሱ ጋር ይከተለው ነበር። ግን እድሉን እስከሚሰጠው ድረስ ግን በትዕግስት ማለፍ እንዲችል ያስተምረው ነበር። ዛሬ እኛም በህይወታችን ውስጥ ራሳችንን እንድንመለከት ስላሰብኩ ነው ይህንን ሀሳብ ወደ እናንተ ያመጡት። ሁላችንም እስቲ ራሳችንን እንመለከት። መጨነቅ ነው ያለብን ወይንስ ማሰብ ነው ያለብን? ተጨንቀንስ ምንድን ነው ያተረፍነው? በህይወታችን ውስጥ በየቀኑ በምናደርጋቸው ነገሮች ተጨንቀን የጨመርናቸው ምንድን ነው? ይልቅ መጨነቃችንን አቁመን እምነታችንን በፈጣሪያችን ላይ ብናደርግ ብዙ ነገሮቻችን ይሰራሉ። ይበልጥ በዚህ በከባዱ ጊዜ ነገሮቻችን በተወሳሰቡበት ጊዜ እምነታችንን የበለጠ እንዲጨምር ነገ የምናልፍበት የህይወት መንገድ ለከነገ ወዲያ ለብዙ ነገሮች ምሳሌ ይሆንልናል። ብዙ ሰዎችን እናስተምርበታለን። ሁላችንም በህይወት መንገድ ስንጓዝ የሚገጥሙን ብዙ አይነት ነገሮች አሉ። ግን የጭንቀታችን ትልቀት ነገሮችን አያሳንሳቸውም። የጭንቀታችን ትንሽነት ነገሩን አያውቃሉ። ሁላችንም የምናልፍበት የህይወት መንገድ አለ። ይልቁኑ እምነታችንን በበለጠ ጨምረን ተስፋችንን በፈጣሪ ላይ አድርገን ያንን ነገር ድጋሚ ላንመለከተው የምናልፍበትን አቅም እንዲበዛለን አስባለሁ። ስለዚህ ዛሬ ከዚህ ሀሳብ ላይ ብዙ ነገር ተምራችኋል ብዬ አስባለሁ። የመጀመሪያው ነገር እምነታችንን በፈጣሪ ማድረግ አለብን። ሁለተኛው በህይወታችን ውስጥ ትዕግስት ሊኖረን ይገባል። ሶስተኛው የችግራችን ትልቅነት ከፈጣሪ ጋር አናወዳድረው። አራተኛ በህይወታችን ውስጥ ከመጨነቅ ይልቅ ማሰብን መማር አለብን። መጨነቃችንን መተው አለብን። በህይወታችን የምንጓዛቸው እያንዳንዱ መንገዶች፣ የምናልፍባቸው እያንዳንዱ ሀሳቦች ማንኛውም ሰው በህይወት ውስጥ የሚያልፋቸው ነው። ግን ከነዚህ ከችግሮቹ በኋላ በጣም ትልቅ ደስታ እንዳለ ማሰብ አለብን። ዛሬ ለዚህ ህይወት እነዚህ ነገሮች መማር አለባችሁ። ወደ ፈጣሪያችሁ መቅረብ አለባችሁ። ትዕግስታችሁን መጨመር አለባችሁ። እምነታችሁን መጨመር አለባችሁ። ይበልጥ ወደ ፈጣሪያችሁ የምትቀርቡበትን አቅም ይጨምርላችኋል። ስለዚህ በህይወታችሁ ከመጨነቅ ይልቅ ማሰብን አስቀድሙ። የበለጠ ደግሞ ችግር በህይወታችሁ ላይ ሲበዛ ወደ ፈጣሪያችሁ ቅረቡ። ነገራችሁን ድጋሚ ከምታስቡት ከምትናገሩት በላይ ያስረሳችኋል። ከኛ የሚጠበቀው በቅዱስ ቃሉ ማመን ብቻ እንደሆነ ይነግረናል። በአንድ ክፍል ላይ የሰናፍጭ ቅንጣት የምታክል እምነት ቢኖር ይህንን ተራራ ተነስተ ወደ ባህር ሂድ ግባ ብትሉት ይገባል ይላል። በእኛ አቅም የሚቻለው ማመን ብቻ ነው። ፈጣሪያችን በህይወታችን ውስጥ ሊያስተምረን የሚፈልጋቸው እያንዳንዱ ልናልፍባቸው የሚገቡ በህይወት መንገድ ውስጥ በህይወት ጎዳና ውስጥ ልናልፍባቸው የሚገቡ እያንዳንዱ ነገሮች መጨነቅን ሳይሆን ሊያስተምሩን የሚገቡት እምነትን ጨምሮልን ፈጣሪያችን ላይ መደገፍ የምንችልበትን አቅም ይመስለኛል። ዛሬ ሁላችሁም ከዚህ ሀሳብ ብዙ ነገር እንደምትማሩ ተስፋ አደርጋለሁ። አብሬያችሁ የነበርኩት በእምነት አያሌው ነኝ። ኮመንት ላይ ሀሳባችሁን እንደምታስቀምጡልኝ ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር እንቆይ።